ጭንቀት የአእምሯችንን ስትራክቸር እንደሚቀይር ያውቃሉ? ሰላም ሲሳይ ነኝ። ዛሬ ስለ ጭንቀት እንድናወራ ነው የፈለግኩት እና ጭንቀት ስሜት ብቻ አይደለም ማለት ነው። እኛ በምንጨነቅበት ሰዓት አእምሯችን ውስጥ ባዮሎጂካል ሪያክሽን ይካሄዳል። እናም በዚህ ሰዓት ምንድነው ሆርሞኖች ይለቀቃሉ ማለት ነው። እነዚህም ሆርሞኖች ኮርቲሶል እና አድሬናሊን በመባል ይታወቃሉ። በተለይ ይሄ ኮርቲሶል የሚባለው ሆርሞን ብዙ ጉዳቶችን ያካሂዳል። መጀመሪያ ላይ ሊያደርገው የሚችለው እኛን በሽታን የመከላከል አቅማችንን በጣም ይቀንሳል። እኛም ከዛም በቀላሉ በበሽታ የምንጠቃ ይሆናል ማለት ነው። ሌላ ሊያደርገው የሚችለው ሂፖካምፓስ የሚባለውን የአእምሯችንን ክፍል ሽሪንክ ያደርገዋል። ይሄኛው የአእምሮ ክፍል ጥቅሙ ሚሞሪ እና ለለርኒንግ ወይም ለመማር ነው ማለት ነው። ለዛ ነው በጣም የሚጨነቁ ሰዎች ማስታወስ ላይ በጣም ደካማ የሆኑት ማለት ነው። ለረጅም ጊዜ ሲቆዩ ነገር። ሌላኛው ደግሞ ፕሪፍሮንታል ኮርቴክስ የሚባለውን የአእምሮ ክፍል ወይም ወደፊት ለፊት ላይ የሚገኘውን እሱንም እንዲቀንስ ያደርገዋል። ከዛም ብዙ የሚያሰላስሉ ሰዎች አይሆኑም ማለት ነው እና ውሳኔ በመስጠት ላይ በጣም ደካማ ናቸው ማለት ነው። ሌላ ሊያደርግ የሚችለው ለብዙ በሽታዎች እንድንጋለጥ ሊያደርገን ይችላል። ለምሳሌ ለልብ ኬስ እንዲሁም ደግሞ ለካንሰር ራሱ ሪስክ ፋክተር እንደሆነ ደብሊው ኤች ኦ ራሱ አረጋግጧል ማለት ነው እና ብዙ ሳይንቲስቶችም አረጋግጧል ይሄንን። ስለዚህ ከጭንቀት መውጣት አለባችሁ። ይሄንን ደግሞ በሚቀጥለው ቪዲዮ ላይ ዲስከስ እናደርጋለን። ቴንክ ዩ